አገኘው ተሻገርን ጨምሮ በፌዴራልና ክልል ባለስልጣናት ላይ ፋኖ በጣና ደሴት ላይ ባሉበት ጥቃት ፈጽመዋል። የአገኘው ተሻገርን ጨምሮ የባለስልጣናቱ አጃቢዎች ሲደመሰሱ ከፍተኛ የአገዛዙ የሪፐብሊካን ጋርድ ጥበቃዎች ተደምስሰዋል። አገኘው ተሻገር ወደ አዲስ አበባ በአስቸኳይ መመለሳቸውም ተገልጿል። ዝርዝር ዘገባ አለን። በወሎም እንዲሁ ከባድ ውጊያ ሲደረግ ፋኖ ወሳኛዋን ወግዲ ከተማን ተቆጣጥሯል። እስር ቤቱ ተሰብሮ እስረኞችም ተለቀዋል። በሌላ በኩል በሸዋ የአገዛዙ የኮማንዶ ጦር እንደ ቅጠል ሲረግፍ የፋኖ ኃይሎች ኔትወርክ አጥፍቶ የገጠማቸውን የብልጽግናን ጦር ድል ነስተውታል። እንቃኘዋለን። እንዲሁም ከጎንደር ከፍተኛ የፋኖ አመራር በቀጥታ በቪዲዮ እናገናኛቸዋለን። ወዲህ አዳነች አቤቤ ኤርትራ ላይ ጦርነትን ከፍታለን ሲሉ፣ ብርሃኑ ጁላ ደግሞ ፋኖና ህወሓትን በዛሬው የብልጽግና የአድዋ በዓል ክብረ በዓል ላይ አውግዘዋል። አብይ አህመድም ኢራንን ማውገዛቸውና ኩዌት መሪ ጋር ደውለው ከኩዌቱ ጎን መቆማቸውን ማስታወቃቸውም ተነግሯል። ይዳሰሳል። በኢራንና እስራኤል አሜሪካ ጦርነት ላይ አዳዲስ መረጃዎችን አሰናድተናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በመካከለኛው ምስራቅ እየተደረገ ወዳለው ጦርነት እናልፋለን። ጠዋት ከነገርናችሁ መረጃዎች በተጨማሪ ከጧቱ የዜና ወጃችን በኋላ የተሰሙ አዳዲስ መረጃዎችን እነሆ። አስገራሚ የጦር መሳሪያ አጠቃቀም ሪከርድ ተሰበረ። እስራኤልና አሜሪካ የዓለማችንን የጦር መሳሪያ አጠቃቀም ሪከርድ ሰብረዋል። በ48 ሰዓት ውስጥ ብቻ ከ3800 በላይ ጥቃቶችን በኢራን ፈጽመዋል። የኢራን አዲሱ የመከላከያ ኃላፊ መገደላቸውም ተነግሯል። ኢራን መደብደቧን ስትቀጥል፣ በተቃራኒው ደግሞ የወታደራዊ በላይነት ባሳየ መልኩ የአሜሪካና የእስራኤል ኃይሎች በዘመቻው የመጀመሪያ 48 ሰዓት ውስጥ ብቻ ከ3800 በላይ የጥንቃቄና ኢላማቸውን የጠበቁ የአየር ላይ ቦምቦችን በኢራን ማዝነባቸው ተነገረ። የእስራኤል ጥቃቶች ብቻ ከ2300 በላይ ሲሆኑ የአሜሪካ ኃይሎች ደግሞ በግምት ከ1500 በላይ የሚገመት ጥቃቶችን እንዳደረሱም ተነግሯል። በትክክል ሰምተውናል። ከ1500 እና ከ2300 በላይ ሁለቱ ኃይሎች በኢራን ላይ ጥቃት ፈጽመዋል። በሁለት ቀናት ውስጥ ብቻ እስራኤል ባለፈው ሰኔ ወር ከኢራን ጋር በነበራት የ12 ቀናት ግጭት ወቅት ከተጠቀመችው አጠቃላይ የጦር መሳሪያ ብዛት በላይ አሁን በሁለት ቀን ውስጥ ብቻም መጠቀሟም ተገልጿል። የጥቃቱ ጥንካሬ እጅግ አስገራሚን የተባለ ሲሆን አዳዲስ የጥቃት ማዕበሎች ከቴሄራን እስከ ኢስፋን እንዲሁም እስከ ደቡባዊ የባህር ኃይል ሰፈሮች ያሉ ቀሪ አገዛዙን ኢላማዎች እየደበደቡ ሲሆን ከብዙ ማይሎች የሚታዩ ታላላቅ ፍንዳታዎች፣ የጭስ ጭጋጎችም እየተፈጠሩ መሆናቸውም እየተገለጸ ነው። የመከላከያ ተንታኞች ይህንን በዘመናዊ ታሪክ ውስጥ እጅግ የተከማቸና ውጤታማ የአየር ዘመቻ ሲሉም እየጠሩትም ይገኛሉ። አሜሪካና እስራኤል ሙሉ ለሙሉ የኢራንን የአየር ክልልም መቆጣጠራቸውም ተነግሯል። እስራኤል በተደጋጋሚ በአሁኑ ሰዓት በሊባኖስና በቴሄራን እንዲሁም በተለያዩ የኢራን ክፍሎች ተደጋጋሚ ጥቃቶችን እየሰነዘረች ስትሆን ምንም እንኳን በከፍተኛ አመራሮቻቸው ላይ ከባድ ኪሳራ ቢደርስም ኢራን ወደ እስራኤል በባህረ ሰላጤ ወደሚገኙ የአሜሪካ ይዞታዎች የሚሳኤልና የድሮን ጥቃቶችን መሰንዘሯን ተስፋ ሳትቆርጥም ቀጥላለች። ሆኖም በድጋሚ የእስራኤልና የተደራራቢ የመከላከያና የአሜሪካ ስርዓቶች አብዛኞቹን ጥቃቶች ያከሸፉ ሲሆን በተባባሪዎቹ በኩል የሚደርሰው የሲቪል ጉዳት እጅግ አነስተኛ እንደሆነ የተገለጸ ሲሆን በአሜሪካን በኩል ትላንት ከተገደሉት 3 የአሜሪካን ወታደሮች በተጨማሪ ሌላ አዲስ ግድያ እንደሌለም ተዘግቧል። ከዚህ በተጨማሪ ግን በኢራን በኩል ከተገደሉት ከ48 በላይ ባለስልጣኖች በተጨማሪ
ከ2000 በላይ የሚሆኑ የኢራን ወታደሮች በአሜሪካና በእስራኤል የአየር ድብደባ መገደላቸውም ተገልጿል። በተመሳሳይ ጊዜ ከኢራን ከተሞች የሚወጡ አስገራሚ ምስሎች ቁጥሩ እየጨመረ የመጣ ህዝብም በጎዳናዎች ላይ መውጣቱንም ያሳያሉ። እነዚህ አደባባይ የወጡ ኢራናውያን አገዛዙን እየተቃወሙ ሲሆን የኢራን መንግስት ምስሎችንና ሐውልቶችንም እያፈረሱ መሆናቸው ነው የተገለጸው። በዘመቻው አሜሪካ ቢቱ ስትራቴጂካዊ ቦምብ ጣይ አውሮፕላን ዘመቻውንም እንዲቀላቀል አድርጋለች። እንደ ዘገባዎች ከሆነ በባሊስቲክ ሚሳኤል ማምረቻ ተቋማትና ማከማቻ ቦታዎች ላይ የአንድ ቶን የመሬት ውስጥ ምሽግ ሰባሪ ቦምቦችን በመጠቀም አሜሪካ በኢራን ላይ ጥቃቶችን ፈጽማለች። የሀገሪቱ ወታደራዊና ፖለቲካዊ አመራር ቁልፍ ሰዎች በሙሉ ማለት በሚቻል ደረጃ መገደላቸውም ግልጽ ተደርጓል። የቀሩት የባለስልጣን ስብስብ ለጠቅላይ መሪው ተተኪን በጭንቀት እየፈለጉ ነውም ተብሏል። ሆኖም የአሜሪካው ፕሬዝዳንት እንደገለጹት ሊሆን የሚችሉ ተተኪዎች በሙሉ ሌላው ቀርቶ የተተኪዎች ተተኪዎች እንኳን ሳይቀሩ ተገድለዋል ሲሉ ነው ፕሬዝዳንት ትራምፕ የተናገሩት። በተለያዩ የኢራን ክልሎች የጥቃት ማዕበሎችም ቀጥለዋል። እስራኤልና አሜሪካ የኢራንን የጦር መሳሪያ ማከማቻ ዋሻዎችና ሌሎችንም መጋዘኖችን እያወደሙም ይገኛሉ። ፋብሪካዎች፣ መጋዘኖች፣ የጦር ሰፈሮች፣ የእዝ ጣቢያዎች፣ የኮሚኒኬሽን ስርዓት፣ የአየር መከላከያና የመሳሰሉት በተጨማሪም የሪፐብሊካን ጥበቃ ዋና መስሪያ ቤት ሙሉ በሙሉ በኢራን ወድመዋል። አመራሩ ቀደም ብሎ ተወግዶ የነበረ ሲሆን ለዚህ ምላሽም የኢራን መንግስት በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃቶችን በመሰንዘር ምላሽ እየሰጠ ይገኛል። የአሜሪካ የጦር ሰፈሮች ላይ ጥቃቶችን እየፈጸመ ነው። በመቶዎች የሚቆጠሩ ባሊስቲክ ሚሳኤሎች፣ በመቶዎች የሚቆጠሩ ድሮኖች ወደ አረብ ሀገራት ኢራኖች እያስወነጨፉ ነው። ይህ በእንዲህ እንዳለ ደግሞ ሄዝቦላ ጦርነቱን ተቀላቀልኩኝ ባለ በሰዓታት ልዩነት የሄዝቦላ የቡድን መሪ መገደላቸው ተገልጿል። ከዚሁ ጋር በተመሳሳይ የሄዝቦላ ዘመቻ መሪና የፖለቲካ ኃላፊም መገደላቸው ተረጋግጧል። በቀጥታ ከሀገር ቤት ወዳገኟቸው የጦር ግንባር መረጃዎች አልፋሉ። የባለስልጣናትና የሀብታም ልጆች ወደ አሜሪካ ሲያቀኑ የደሃ ልጅ ባህር በር አስመልስ ተባለ። ለህፃን ልጅ በብርጭቆ ውሃ አይሰጥም እንዲሉ ለአብይ አህመድም እንደዛው። አብይ ለአረብ ሀገራት ሐዘናቸውን ገለጹ። የኦርቶዶክሳውያን ሞትም ቀጥሏል። በቅድሚያም እነዚህን የሚመለከቱ ጉዳዮችን እነሆ። ዛሬ የአድዋ ድል በዓል የሚከበርበት ቀን የኢትዮጵያ ባለስልጣናት ኤርትራን፣ ህወሓትን፣ ፋኖን ሲያስጠነቅቁ ውለውበታል። አዳነች አቤቤ የባህር በር በሰላም ካልተመለሰ የአድዋ ልጆች ነን በጉልበት እንመልሰዋለን ብለዋል። አዳነች እንዋጋለን ማለታቸው ነው። እሳቸውና ቤተሰቦቻቸው ልጆቻቸው አይሞቱም፣ የድሃ ልጅ ግን እየማገዶም ስልጣናቸውን ያጸናሉ። የአዳነች አቤቤ ሁለት ልጆች በኒውዮርክ ይገኛሉ። የባለስልጣናት ልጆች፣ የሀብታም ልጆች በአውሮፓና በአሜሪካም ተንደላቀው ይኖራሉ። አሁን ላይ ሀብታሞችና ባለስልጣናት ፓስፖርታቸውን በኪሳቸው ነው ይዘው የሚዞሩት። የሆነ ነገር ቢፈጠር ከሀገር ይሸሻሉ። የድሃ ልጅ ግን ተማግዶ ያልቃል። ብርሃኑ ጁላም አክለዋል። የውጭ ጠላቶቻችንን አዝለው የሚመጡት የውስጥ ባንዳዎችን እንዋጋለን ብለዋል። በፋኖና በህወሓት ላይ ሲዝቱም ተሰምተዋል። ብርሃኑ ጁላ የሚመሩት ሰራዊት ሲያሸንፍ አይተን ባናውቅም ይኸው 8 ዓመት እየተዋጋም ይገኛል። ብርሃኑ ጁላ በትግራይ ጦርነት ወቅት የህወሓት ባለስልጣናት ተዋርደዋል፣ በዘራቸው አይድረስ እያሉ እየፎከሩ ዓመት እንኳን ሳይሞላቸው ህወሓቶች ደብረ ብርሃን ጫፍ ሲደርሱም የኢትዮጵያ ህዝብ ድረስልኝ ማለታቸው ይታወሳል። የባህር በር አጀንዳ አሁን ላይ ቀጥለዋል።